ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በሀገር ውስጥ እንዲሁም በውጭ ሀገር የምትገኙ እህቶች ወንድሞች ሰላም ናችሁ? በያላችሁበት ሰላማችሁን ያብዛው እያልኩ እኔ በዛሬው ቪዲዮ ደግሞ ሌላ ቆንጆ የሆነ ቪዲዮ ይዤላችሁ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ተከታተሉት ማለት ነው። ስትጀምሩ ዩቲዩብ ቻናሉን ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር እንዲሁም ለጓደኞቻችሁ አድርጉ። ዛሬ የምንወያየው ደግሞ ስለ ቤተሰብ አባላት የቤተሰብ አባላትን እንዘረዝራለን፣ እናነባለን። የቤተሰብ አባላትን እዚህ ጋር በመዘርዘር እንወያያለን ማለት ነው። የመጀመሪያው እናንብብ። የመጀመሪያው የቤተሰብ አባል ምን ይላል? እናት ምንድነው? አንድ የቤተሰብ አባል ናት ማለት ነው። አባት ተጨማሪ የቤተሰብ አባል እህት ወንድም እሺ አያት ልጅ አጎት አክስት እሺ የአጎት ልጅ ባል ሚስት ሌሎችንም እየዘረዘርን ማንበብ እንችላለን። እኔ ለምሳሌ እዚህ ጋር የሰጠኋችሁን ናቸው ማለት ነው እንጂ በጣም ብዙ ያጎት ልጅ፣ ያክስት ልጅ እያልን ብዙ ነገር እየዘረዘርን መሄድ እንችላለን ማለት ነው። ዛሬ ያየናቸው የቤተሰብ አባላት ስም ናቸው። እናት፣ አባት፣ እህት፣ ወንድም፣ አያት፣ ልጅ፣ አጎት፣ አክስት፣ ያጎት ልጅ፣ ባል፣ ሚስት የሚሉ የቤተሰብ አባላት ዝርዝሮችን በዛሬው ክፍል አይተናል። እናንተ ደግሞ ከዚህ በተጨማሪ ብዙ የቤተሰብ አባላቶች አሉ። እነሱን እየዘረዘራችሁ ደብተራችሁ ላይ መለማመድ ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮዬን ይመስለን ነበረ። ዩቲዩብ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ለጓደኞቻችሁ በማድረግ ከዚያ በተጨማሪ ደግሞ እንዲሰራላችሁ የሚፈልጉት ነገር ካለ አታች አድርጉልኝ ወይንም ላኩልኝ። ኦንላይን መማር የምትፈልጉ ካላችሁ ደግሞ ስልኬ ቪዲዮስ ላይ ስላለ በዛ አማካኝነት ማግኘት ትችላላችሁ። አመሰግናለሁ።